በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃሌሉያ 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 ተሰቅለ 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 ወሃመ ዓለም ሳይፈጠር የነበረውን ለዘላለሙ የሚኖረውን የእግዚአብሔር አብን አነዋወርን እንናገራለን። ከእርሱ አስቀድሞ የለም፣ ከእርሱ በኋላ የለም፣ እንደ እርሱ ያለ የለም። እርሱ ከሁሉ አስቀድሞ የነበረ ነው። መባረቅት ሳይመዘዙ ነጎድጓድም ሳይሰማ የደመናት ግዘፍ ሳይሳብ እግዚአብሔር ነበረ። ከጊዜና ከሰዓት አስቀድሞ ከሌሊትና ከመዓልትም ከወርና ከዓመታትም ከአዝማናትም በፊት እግዚአብሔር ነበረ። የማይቆጠር የማይሰፈር በእኛ ላይ የታወቀ የቸርነቱን ብዛት እንናገራለን። በከይሲ ምክር ትእዛዙን ባፈረስን ጊዜ ከተድላገነት ወደ ሞት ከነጻነት ወደ መገዛት መጣን። እርሱ ግን ፍጥረቶቹን አልተወንም። አዳኝ መድኃኒት የምክሩ አበጋዝ ለአባቱ ቀኝ እጅ ክንዱን ኃይልና ጥበቡ የሚሆን ልጁን ሙት ተሰቀል አድን ብሎ ላከልን። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ሥጋው በክቡር ደሙ መፍሰስ አንዲት ቤተ ክርስቲያንን ለዘላለም መሠረታት። በውሃ ግድግዳ በደም መሠረት የተመሠረተች ቅድስት ቤተ ክርስቲያን እግዚአብሔር ለሰው ልጆች ያደረገውን ታላቅ የድነት ሥራ ኢየሱስ ክርስቶስ ስለ ዓለሙ ድነት ራሱን ቤዛ አድርጎ እስከ መስቀል ሞት መድረሱን የተወጋ ጎኑን እያሳየ ለፍርድ እስኪመጣ ድረስ በታላቅ ክብር ስትመሰክር ትኖራለች። በየዓመቱ ኢየሱስ ክርስቶስ ከተጠመቀ በኋላ በገዳመ ቆሮንጦስ የጾመውን 40 ቀንና ሌሊት ቤተ ክርስቲያን ሥርዓት ደንግጋ ታላቁን የጌታን ጾም ሕዝበ ክርስቲያን ሁሉ እንዲጾመው ታደርጋለች። በቤተ ክርስቲያን ሥርዓት ታላቁ የጌታ ጾም ለ2 ወራት ይጾማል። የቤተ ክርስቲያን አባት ታላቁ ሊቅ ቅዱስ ያሬድ ይህን ወራት ለ8 ሳምንታት ከፍሎታል። እያንዳንዱን ሰንበት ስም ተሰጥቶት ጌታችን ኢየሱስ ክርስቶስ በምድር ተገልጾ ያደረገው ድንቅ ሥራ ቤዛነቱ ይወሳበታል። በጾም በጸሎትና በስግደት የጾሙ የመጀመሪያው እሁድ ዘወረደ ይባላል። ይህ የመጀመሪያ ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ይጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማየ ሰማያት መውረዱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል። ስለዚህ ነው ዘወረደ መባሉ። በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ የሚታወስበታል። ይህን የጾም ሳምንት ጾመ ሙሴ ወይንም ሙሴኒ ተብሎ ይጠራል። የሁዳዴ ጾም የመጀመሪያው ሳምንት። ሁለተኛው የአብይ ጾም እሁድ በቤተ ክርስቲያን ሥርዓት ቅድስት የሚል ስያሜ ያለው። ቅድስት ማለት ልዩ ማለት ነው። ይህ ሳምንት ልዩ ሳምንት ነው። ልዩ ቅዱስ የሚያደርገው ኢየሱስ ክርስቶስ ጾምን የጀመረበት ዕለት ስለሆነ ነው። በዚህ ዕለት ስለ እግዚአብሔር ቅድስና ይወሳል። ሦስተኛው ሳምንት ምኵራብ ይባላል። የጸሎት ቤት በየሰንበቱ ሕዝቡ ሁሉ በምኵራብ ይሰበሰብ ነበር። ጌታችን ኢየሱስ ክርስቶስ አይሁድ በሚሰበሰቡበት ምኵራብ እየገባ ወንጌልን ያስተምር፣ ሕሙማንን ይፈውስ ነበር። ይህ ሳምንት ጌትነቱ የሚነገርበት ሳምንት ነው።
ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት። ምኵራብ። አቤቱ ጌታ ሆይ ዛሬም አለንጋህን ያዝና መቅደስህን አጽዳ። የበግ ለምድ የለበሱ ተኩላዎች በክርስትና ስም በመቅደስህ ሻጭና ለዋጭ ሆነዋልና አለንጋህን ይዘህ መቅደስህን አጽዳ። አራተኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ፣ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ፣ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ። አምስተኛው ሳምንት ደብረ ዘይት ይባላል። የወይራ ዛፍ ያለበት ከኢየሩሳሌም በስተ ምስራቅ ከቄድሮን ሸለቆ ጎን የሚገኝ ተራራ ነው ደብረ ዘይት። ስለ ኢየሩሳሌም መፍረስ፣ ስለ ዓለም መጨረሻና የዳግም መምጣቱን ያስተማረበት ቦታ ነው። ጌታችን ኢየሱስ ክርስቶስ የተያዘበት ጌቴሴማኒም ከዚህ ከደብረ ዘይት ተራራ ስር የምትገኝ ቦታ ናት። በዚህ ጾም በአምስተኛው ሳምንት የጌታችን የኢየሱስ ክርስቶስ የመምጣቱን ነገር የሚያስታውስ የዳዊት መዝሙር ይዘመራል። ስድስተኛው ሰንበት እሁድ ገብርኄር ተብሎ ይጠራል። በቅድስት ቤተ ክርስቲያን ቋንቋ ታማኝ አገልጋይ ማለት ነው። ገብርኄር ጌታችን ኢየሱስ ክርስቶስ በወንጌል ታማኝነታቸውን ለማየት የተለያየ መክሊት ተሰጥቷቸው ወጥተው ወርደው አትርፈው እንዲያመጡ ስለተላኩት ታማኝ ባሪያ ገብርኄር የተናገረው ነገር በዚህ ሰንበት ይወሳል። በንጹሕ የጾመ ወንድሙን በአንደበቱ ያልሸነገለ ደም ያላፈሰሰ ታማኝ አገልጋይ ወደ ጌታው ደስታ ይገባል፣ አዲሲቱን ምድር ይወርሳል እያለች በስድስተኛው ሳምንት ቅድስት ቤተ ክርስቲያን ትዘምራለች። ሰባተኛው እሁድ ኒቆዲሞስ ነው። የሌሊቱ ተማሪ ፈሪሳዊ ነው። የአይሁድም አለቃ አይሁድን ስለፈራ ሌሊት ሌሊት እየመጣ ከጌታችን አፍ ወንጌልን ይማር ነበር። በዚህ እሁድ የኒቆዲሞስ ታሪክ ይነገራል። መዝሙር ከቅዱስ ዳዊት ይዘመራል። ስምንተኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሕዝብ ሁሉ ወደ ከተማይቱ ወጥቶ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እያለ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። ጌታችን ኢየሱስ ክርስቶስ ስለ ሰው ሲል ተላልፎ የሚሰጥበት ጊዜ ሲደርስ ወደ ኢየሩሳሌም ሊወጣ ተነሳ። ደብረ ዘይት በሚባል ተራራ አጠገብ ወዳለች ወደ ቤተ ፋጌና ወደ ቢታንያ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ቀረበ። የሮማውያን ግዛት ያማረራቸው የተስፋይቱ ሀገር ሕዝቦች መሲሁ ወታደር አሰልፎ ከሮማውያን ቅኝ ግዛት ያወጣናል ብለው ጓግተው ይጠብቁ ነበር። የኢየሱስ ክርስቶስ ተአምር የደረሳቸው ድንቅ ሥራውን የሰሙ ከበረከተው ኅብስት የተቋደሱ ፊቱን ማየት የናፈቁ ቃሉን መስማት የጓጉ ሁሉ ወደ ኢየሩሳሌም ሊቀበሉት ወጡ። ግርማው ክብሩ ያስፈራቸው የኢየሩሳሌም ነዋሪዎች ተገረሙ። ከተማዋ ይሄ ማን ነው ብላ ተደነቀች። ወደ ደብረ ዘይት ቁልቁለት በቀረበ ጊዜ ሕዝቡ የዘንባባ ዝንጣፊ ይዞ አሁን አድን፣ ሆሳዕና ሆሳዕና
በጌታ ስም የሚመጣ ንጉሥ የተባረከ ነው። በሰማይ ሰላም በአርያም ክብር አሉ። እየወደቁ ሰገዱለት። በዘንባባ ዝንጣፊ ጨርቃቸውን መሬት እያነጠፉ በእልልታ ተቀበሉት። ከተማይቱ ታወከች። የጌቶች ጌታ በተዋረደ የአህያ ግልገል ተቀምጦ ወደ ኢየሩሳሌም ገባ። ሕፃናቱ በእግዚአብሔር ስም የሚመጣ ብሩክ ነው፣ አንተ አማልክት አምላክ የእስራኤልም ንጉሥ እግዚአብሔር ብሩክ ነህ እያሉ እያመሰገኑ ተቀበሉት። ከመድኃኒትነቱ የተነሣ ከቤቱ መሠረት ሳይናወጥ ከልዑል መንበሩ ወርዶ ጸጋና ኃይልን አሳየ። ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም። ወደ ከተማይቱ በር ሲቃረብ ከተማይቱን በሩቅ አይቶ ስለ ከተማይቱ አለቀሰ። ሰላሟን ያላወቀች መድኃኒቷ ከዓይኗ የተሰወረባት ኢየሩሳሌምን አይቶ አለቀሰላት። የመጎብኘትሽን ዘመን የመዳንሽን ምስጢር አላወቅሽምና ብሎ አዘነላት። ሕዝቡ ዙሪያውን ከቦት ከተማይቱ በሕዝብ ብዛት ተጨናንቃ ሆሳዕና እያሉ እየጮኹ ጌታችን ኢየሱስ ክርስቶስ ስለ አዳም በደል ስለ ሰው ልጆች ኃጢአት ለመስቀል ሞት ተላልፎ ወደሚሰጥበት በመስቀል ወደሚነግስበት ወደ ኢየሩሳሌም ገባ። ሆሳዕና በአርያም ቅዱስ ዳዊት እንደዘመረ ቡሮ እንዘ ተጸርሁ በአብየ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና። ይሄ ሰባተኛው ሳምንት ሆሳዕና በቤተ ክርስቲያን በታላቅ ሥርዓት ይከበራል። ስለ ሆሳዕና የሚናገረው አራቱም የወንጌል ክፍል ይነበባል። የዳዊት መዝሙር ይዘመራል። እባክህ አሁን አድን እያሉ የዘንባባ ዝንጣፊ እንደያዙ እንደዚያን ጊዜ ሰዎች ዛሬም ቤተ ክርስቲያናችን መድኃኒታችንን ለመቀበል ዘንባባ እያደለች ምእመናኑ ዘንባባ ይዞ በዘንባባ ጊጦ ሆሳዕና በአርያም ይላሉ። ሆሳዕና በአርያም። ከሆሳዕና ማምሻ እስከ ትንሣኤ ድረስ ያሉት 7 ቀናት ሕማማት ይባላሉ በቤተ ክርስቲያን ሥርዓት። በእነዚህ 7 ቀናት የጌታችን የመድኃኒታችን የኢየሱስ ክርስቶስ የሕማሙና የሞቱ ነገር ስለ ሰው ልጆች የተቀበለው መከራ ይነገራል። አዳም ከፈጣሪው ተጣልቶ የኖረውን የጨለማና የመከራ ዘመን በማስታወስ መንበረ ታቦቱ በጥቁር ልብስ ይሸፈናል። ካህናቱም ጥቋቁር ልብስ ይለብሳሉ። ከጠዋት እስከ ማታ እየተጾመ ይሰገዳል። ጌታችን ኢየሱስ ክርስቶስን ለመያዝ የአይሁድ ምክር እስከ ዕለተ ሮብ ድረስ ይታወሳል። አቤቱ ሞትህንና ትንሣኤህን እንናገራለን። በመጀመሪያ ቃል ነበር። ነባቤ መለኮት ቅዱስ ዮሐንስ እንደነገረን ያ ቃል ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። የሰውን ጠባያተ ነፍስና ሥጋን በረቂቅ ባሕሪው ተዋሃደ። በዘመነ ሥጋዌ በምድር ተገለጸ። የተስፋው ቃል ሲቀርብ የዘመኑ ፍጻሜ ሲሆን መለኮት የተዋሃደ ሥጋ በምድር ተመላለሰ።
የጠፋውን በግ ሊፈልግ ወደ ምድር የመጣ ቃል ኢየሱስ ክርስቶስ በማኅፀነ ማርያም አደረ። ሕፃናትን የሚፈጥር እርሱ ሳይወሰን በማኅፀን ተወሰነ። አምላክ ሲሆን ሰው ሆነ። እሳተ መለኮት ሲሆን ተወለደ፣ አደገ። በጌጥና በክብር አይደለም፣ በጥበብና በሞገስ አደገ። በመለኮቱ መወሰን ሳይኖርበት በሥጋ ተወሰነ። የማይመረመር ሰማያዊ እርሱ ሥጋን ተዋሃደ፣ በምድር ተገለጠ፣ የማይታየው ታየ። በኀጢአት ወድቆ የነበረ የቀድሞውን ሰው አዳምን ዳግመኛ ያከብረው ዘንድ ጌታችን ኢየሱስ ክርስቶስ ፍጹም ሥጋና ነፍስን ተዋሃደ። ከኀጢአት ንጹሕ ሲሆን ባሪያው ያጠምቀው ዘንድ ራሱን አዘነበለ። ነቢዩ ሚክያስ በትንቢቱ እንደነገረን ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኀጢአታችንንም በባሕሩ ጥልቅ ይጥለዋል እንዳለ። ጠላት ዲያብሎስ በዮርዳኖስ ወንዝ የቀበረውን የአዳምን የበደል ደብዳቤ ያጠፋ ዘንድ ተጠመቀ። ለሕዝቡ ሁሉ የምሥራቹን ወንጌል አስተማረ። ለሞቱትም ሕይወትን አደላቸው፣ የተራቡትንም መገባቸው፣ የታመሙትን ሰዎች በሐሳቡ አዳናቸው። 12 ደቀ መዛሙርት መርጦ ከእርሱ ጋር ይከተሉ ዘንድ ጠራቸው። ዓለምን ጥለው ተከተሉት። የሚከተለው ሕዝብ በረከተ። ወደ ተራራ ወጥቶ በመቅደስ ላይ ሆኖ ዕለት ዕለት ያስተምራቸው ነበር። ሕዝቡ ሁሉ ይሰሙት ዘንድ ማልደው ወደ መቅደስ ይመጡ ነበር። ሕዝቡ ሁሉ እርሱን መከተሉ ሕይወት የሆነው ቃል ሰብሯቸው ከእግሩ ስር መንበርከካቸው፣ ታምራትና ድንቅ ሥራው፣ በረከት ረዴቱ፣ ግርማውና ደም ግባቱ ለቅናት የተነሱትን የአይሁድ መምህራንንና የካህናት አለቆችን አስቆጣ። ራሱን የእግዚአብሔር ልጅ አድርጓል። በደዌ ሥጋ የተያዙትን በሰንበት ፈውሷል። ዘመናት የፈጀባቸውን መቅደስ አፍርሱት በሦስተኛው ቀን አስነሣዋለሁ ብሏል ብለው ይህ ሰው ሞት ይገባዋል አሉና የሞት ድግስ ደገሱ። አፍርሱት ያላቸው ቤተ መቅደስ ሰውነቱን ነበር። እነርሱ ግን 48 ዓመት ስለፈጀባቸው ስለ ዘሩባቤል ቤተ መቅደስ መፍረስ መስሏቸው ይህንን በደል ነው ብለው ከሰሱት። ዕለት ዕለት በቤተ መቅደስ በፊታቸው ሳለ ያልያዙት ጊዜው ሲደርስ እርሱ ራሱ ተሰቅሎ ወደሚሞትበት ሄደ። ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው ብሎ እንደነገራቸው ወደ ኢየሩሳሌም ገባ። ንጉሥ ያለ ኢየሩሳሌም ሊሞት አይገባውምና። ከ12ቱ ሐዋርያት አንዱ ያስቆሮቱ ሰው ይሁዳ ወደ ካህናት አለቆች ሄዶ ኢየሱስን አስይዝላችኋለሁ፣ ለእኔ ግን ምን ትሰጡኛላችሁ ብሎ ጠየቃቸው። ደስ ብሏቸው 30 ብር ሊሰጡት ተዋዋሉ። ይሁዳ ከዚያን ጊዜ ጀምሮ የሚያስይዝበትን ምቹ ጊዜ ይፈልግ ነበር። ጌታችን ኢየሱስ ክርስቶስ ከአልዓዛር ቤት ወጥቶ እንዳስለመደ ሊጸልይ ወደ ደብረ ዘይት ሄደ። በእርሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ከአልዓዛር ቤት ወደ ጌቴሴማኒ ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ከኢየሩሳሌም በቄድሮን ወንዝ ማዶ በደብረ ዘይት ግርጌ ያለ የአትክልት ስፍራ ነው ጌቴሴማኒ። በጌቴሴማኒ በአትክልቱ ቦታ በጌቴሴማኒ በአትክልቱ ቦታ ለእኛ ሲል ጌታችን በዓለም ተንገላታ በዓለም ተንገላታ ለእኛ ሲል ጌታችን በዓለም ተንገላታ በዓለም ተንገላታ አዳምና ሔዋን ባጠፉት ጥፋት
አዳምና ሔዋን ባጠፉት ጥፋት ለእኛም ነበረብን የዘላለም ሞት የዘላለም ሞት። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ አባት ሆይ ይቺ ጽዋ ወይንም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው። ወደ እርሱ መቅረብ የማይቻለውን ከእርሱ የራቀ ሰይጣንን በጥበቡ አቅርቦ ያስረው ዘንድ እርሱ መላልሶ ጸለየ። በቸርነቱ የሞትን ፍርሃት ከኛ ያርቅ ዘንድ ጸለየ። ጌታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሲመለስ ተኝተው አገኛቸው። ወደ ፈተና እንዳይገቡ ተግተው እንዲጸልዩ እየነገራቸው ሳለ ወዲያው ይሁዳ የሚመራቸው የችቦ የጭራሮና የፋና መብራት የያዙ የሮማ ወታደሮች የአይሁድ ካህናት አለቆች ጌቴሴማኒ ደረሱ። ከደቀ መዛሙርቱ ጋር ሁልጊዜ ቆይታ እንደሚያደርግበት ያንን ቦታ የሚያውቀው ይሁዳ ብቻ ነበር። አይሁድን እየመራ ስለ 30 ብር ብሎ አመጣቸው። አይሁድና የካህናት አለቆች ከፋሲካ በዓል በፊት ፈጥነው ይዘው እንዲገሉት ፈልገዋል። በሌላ በኩል በበዓል እርሱን በመግደላቸው ሕዝቡ እንዳያውክም ፈርተዋል። በ30 ብር ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጥ የተዋዋለ ይሁዳ የምስመው እርሱ ነው ብሎ አስቀድሞ ምልክት እንዲሆናቸው ነግሯቸዋል። የጭፍሮቹ ብዛት፣ የወታደሮቹ ኃይል፣ የካህናት አለቆች ዛቻና ማስፈራሪያ ያችን የጸሎት ስፍራ ጌቴሴማኒን ወረራት። ማንን ትፈልጋላችሁ አላቸው በሚያስደነግጥ ቃሉ፣ በሚያንጸባርቅ የፊቱ ጸዳል። የናዝሬቱን ሰው ኢየሱስን አሉት። ከፊት የቆሙት አይሁድና የካህናት አለቆች። እኔ ነኝ አላቸው። ያ የሚያስፈራ ግርማ ያለው ድምፅ፣ የፊቱ ብርሃን፣ ግርማው፣ አስደንጋጭ ቃሉ ጸንተው እንዲቆሙ አላደረጋቸውም። ወደ ኋላቸው ጣላቸው። እየወደቁ ተነሱ። የወደቁትን የሚያነሳ አምላክ አነሳቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን አሉ። ደግሞ እኔ ነኝ፣ እኔን ግን ተዋቸው አለ፣ ወደ ደቀ መዛሙርቱ እያመለከተ። በዚህ ሰዓት ይሁዳ ቸር ውለሃል ብሎ ሳመው። ይሁዳ ለአይሁድ ምልክት መስጠቱ ነበር። ወዳጅ ያለው ኢየሱስ ክርስቶስ በቀል የሌለበት ትሑት ጌታ ጠላቱን ወዳጅ ያለው። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። አጥብቃችሁ ያዙ፣ እሰሩት፣ ከእንግዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ሺህ አለቃና ጭፍሮች የአይሁድም ሎላት ሆነው በሰንሰለት አጥብቀው አሰሩት። ጴጥሮስ ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኩስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን ግን አልመታውም። በጌታችን ዕውቀት የማትሰማ ቀኝ ጆሮውን ቆረጠው። ጌታ ግን ጴጥሮስን ሾተልህን ወደ አፎቱ መልስ አለው። ሰይፍ የሚያነሱ በሰይፍ ይጠፋሉ። ጌታችን ኢየሱስ ክርስቶስ የማልኮስን ጆሮ አዳነለት። ዕለት ዕለት በቤተ መቅደስ እያስተማረ ሲኖር አልያዙትም። ጊዜው ሲደርስ ሾተልና ገመድ ይዘው ሊገሉት መጡ። የጌታን በሰንሰለት መታሰር ያዩ ደቀ መዛሙርቱ ጥለውት ሸሹ። ሁላችሁ በዚህ ሌሊት ትክዱኛላችሁ እንዳላቸው የወታደሮቹን ዱላ፣ የአይሁድን ዛቻ፣ ፍራቻ ሁሉም ጥለውት ሸሹ። ሐሙስ ማታ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል።
አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ። በኪሩቤል ትካሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች በሥርዓት ባጌጠች ቤተ ክርስቲያን ጌታችንን ለማስታወስ ቄሱ ውሃውን በብረት አድርጎ በጌታ አምሳል የምእመናንን እግር ያጥባል። ከጸሎተ ሐሙስ በበነጋው የስቅለቱ መታሰቢያ ዕለት ነው። በዚህ ዕለት የጌታችን ሕማምና ሞቱን የሚናገሩ መጻሕፍት ይነበባሉ፣ መዝሙራት ይዘመራሉ። ሕዝቡ ሁሉ የጌታን ሕማምና ሞት እያሰቡ ክርስቶስ ለእኛ ያደረገውን መከራ እየተዘከረ ይሰገዳል። ክብር ወስብሐት ወእዘዝ አማኑኤል አምላኬ ሆይ ለአንተ ክብር ምስጋና ይገባሃል። ኃይሌ መጠጊያዬ ኢየሱስ ክርስቶስ ሆይ ክብር ለአንተ ይገባል። ለዘላለም ገናናነትና ክብር ለአንተ ይገባል። ጌታዬ እርሱ ብቻ ነው፣ ረዳት ሆኖኛል። ለአምላክ ምስጋና ይገባል፣ ለሦስትነቱ ምስጋና ይገባል፣ ለመንግሥቱ፣ ለመከራው፣ ለሕማሙ ምስጋና ይገባል እያለች ቤተ ክርስቲያን ትሰግዳለች። በክርስቶስ ሕማምና መከራ ደስ ያለን ሆኖ አይደለም፣ በመከራው ክብርን በሞቱ ሕይወትን አግኝተን ነው እንጂ። ጌታችን ኢየሱስ ክርስቶስን ጸሐፍት ፈሪሳውያን ወደ ሊቀ ካህናቱ ቤት አስረው በመንገድ እየደበደቡ ወሰዱት። ኀጢአት ያልሠራ ባንደበቱ ሐሰት ያልተገኘበት እርሱን እየደበደቡ ወሰዱት። አይሁድና ሰዱቃውያን ሁሉም የስህተት ምክንያት ፈልገው በተፈታተኑት ፈተና ሁሉ በጌታችን አንደበት ሐሰት አልተገኘም ነበር። ይልቅ የአንደበቱ መከናወን፣ የእጆቹ ተአምራት፣ የነገሩን መወደድ ይደንቃቸው ነበር። ሕዝቡ ሁሉ ትምህርቱን ለመስማት ይሳሱ ነበር። በአዳም ፊት የሕይወትን መንፈስ እፍ ያለ አፉን በመቱት ጊዜ ከንፈሮቹና ጥርሶቹ ታመሙ። ከጌታችን ከኢየሱስ ክርስቶስ አፍ ብዙ ደም ፈሰሰ። አሕዛብን የሚያጠፋበት ሥልጣን በሁለት ፊት የሆነ የተሳለ ሰይፍ ካንደበቱ የሚያወጣ ሲሆን አይሁድ ጌታችን ኢየሱስን ፊቱን በቡጢ መቱት። እርሱ የማይጠልቅ ፀሐይ፣ የማይጠፋ ፋና፣ ጆቹም ላይ ዘወትር የሚያበራ ነው። ሰነፎቹ አይሁድ ግን ከምድር ነገሥታት ይልቅ የሚያስፈራ ፊቱን መቱት። የፊቱ ግርማ አስደንጋጭ እንደሆነና ቃሉም በጌቴ ሴማኒ ወደ ኋላ እንደ ጣላቸው ዘንግተው ፊቱን መቱት። አይሁድ ጌታችን ኢየሱስን የእስራኤል ሊቀ ካህናት ወደ ነበረው ወደ ሐና ወሰዱት። በዚያ ወራት ሊቀ ካህናት ሆኖ ለተሾመ ለቀያፋ አማቹ ነበር ሐና። የካህናት አለቆች ይህ ሰው ብዙ ተአምራትን ያደርጋል፣ ብንተወው ሕዝቡን ሊያምንበታል፣ ምን እናድርግ አሉ። ቀያፋ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ቢሞት ይሻላል አለ፣ ስለ ሕዝብ ሁሉ ይሞት ዘንድ ትንቢት ሲያናግረው። ጌታ ግን ስለ ሕዝቡ ብቻ አልነበረም፣ የተበተኑ የእግዚአብሔር ልጆችን በአንድነት ሊሰበስባቸው የጠፉትን ሊፈልግ ወዶ እርሱ ስለ ሁሉም ኀጢአት መከራን ተቀበለ። አይሁድ እንዴት እንደሚገሉት እየመከሩ ከተክሉ ስፍራ እስከ ሐና ቤት እየገፉና እየደበደቡ ወሰዱት። ሐና ቤት እስኪደርስ ድረስ በምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አላዘኑም፣ ሊያነሱትም አልፈለጉም። ይልቅ በወደቀበት በእግራቸው ረገጡት። የተሻለ ሰይፍን መርገጥ
ለእነርሱ እንዲብስባቸው አላወቁም። የአንገቱን ስር በታላቅ አመታት መቱት፣ ይሙት ብለው ደበደቡት። አዳምን ከኀጢአት ቀንበር ነፃ ያደርገው ዘንድ ሰውን የፈጠረ እርሱ እጁን ለሕማም ዘረጋ። ክንዶቹን መቱት፣ ደረቱንና ስለ እኛ የተራበ ሆዱን ደበደቡት። መራቡ እውነት ነው። ሰይጣን ሊፈትነው እንደ ተራበ አውቆ ወደ እርሱ ቀረበ። የእግዚአብሔር ልጅ ከሆንክ እኒህ ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናል ብሎ ቢፈትነው ሰው የሚድን በእንጀራ ብቻ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል እንጂ ብሎ ድል ነስቶታል። ሰው በሆነበት ወራት እርሱ ስለ እኛ ተራበ፣ እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ ተራበ። በ5 እንጀራ በ2 ዓሣ 5000 ሰው የሚያጠግብ ሲሆን ተራበ። በ1 ዓሣ በ7 እንጀራ 4000 ሰው የሚመግብ ሲሆን ስለ እኛ ተራበ። አይሁድ ግን ከተራበ ሆዱ ጋር ደረቱን መቱት። አቤቱ ይህን ሁሉ መከራ ስለ እኛ ተቀብለሃልና ማረን። ሕሙማንን የፈወሰ የሞቱትን ያስነሳን ጌታን ደበደቡት። የታመሙትን በሐሳቡ ነበር ያዳናቸው። አንድ የ100 አለቃ ልጁ በጠና ታሞ ከቤት አስተኝቶት ወደ ጌታ ኢየሱስ ክርስቶስ ገስግሶ ሄዶ ልጄ በቤት ታሞ ተኝቷል አድንልኝ ቢለው ስለ 100 አለቃው እምነት በጌታ ዳኝነት ያንን የታመመ ብላቴና በሐሳቡ አዳነው። አይሁድ ግን ደረቱን ከሆዱ ጋር በሐሳብ የሚያድን ልቡን መቱት። በልቦናው ሐሳብ ለምጽ የያዛቸው 10ን ሰዎች አዳናቸው። ምሕረት የሚያደርግ የሚራራ ልብ ግን መከራ ተቀበለ። 2ቱ ደቀ መዝሙር ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋ አንተም የሰማርያን ሰዎች እሳት ከሰማይ አውርዳ አጥፋቸው ቢሉት አላጠፋቸውም። ሲቻለው መከራን ተቀበለ። አይሁድ እርሱን ከመደብደብ ደከሙ። ጸጉሩን ይዘው ጎተቱት፣ ጽሕሙን ይዘው አንገላቱት። በዚህ ሁሉ መከራ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ያማረ የተወደደ በግ፣ የዓለምን ሁሉ ኀጢአት የሚያስተሰርይ መሥዋዕት፣ እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ የተናገረለት በግ ይምጣ፣ በዓይናችን እንድናየው በእጃችንም እንድናርደው በእርሱም ደስ ይለን ዘንድ። እንዲህ እየደበደቡ እየጎተቱ ወስደው ሐና ፊት አቆሙት። የካህናት አለቃ ሐና ጌታችን ኢየሱስ ክርስቶስን ስለ ደቀ መዛሙርቱና ዓለምን ስላነጋገረው ትምህርቱ ጠየቀው። ጌታ እኔን ለምን ትጠይቀኛለህ? በስውር የተናገርኩት የለም። በምኵራብ ያስተማርኩትን በቤተ መቅደስ የነገርኳቸውን ነገሬን የሰሙትን እኒህን ጠይቃቸው አለው። በዚህ ንግግሩ የካህናቱ አለቃ ሐናን ከከበቡት ጭፍሮች አንዱ ተነስቶ እንዴት ለሊቀ ካህናቱ እንዲህ ብለህ ትመልሳለህ ብሎ ጌታችንን በጥፊ መታው። ክፉ ተናግሬ እንደሆነ መስክርብኝ፣ በጎ ተናግሬ ከሆነ ለምን በዳኛ ፊት ትመታኛለህ አለ ጌታችን ኢየሱስ ክርስቶስ። ይህንን የተናገረው በሥጋዊ አንደበቱ ብቻ አልነበርም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። ሕያው ባሕሪ የሚሆን የእግዚአብሔር ልጅ የፊቱን መመታት ባየች ጊዜ ባሕር ተንቀጠቀጠች። ምንም ባልበደለ ምንም ባላጠፋ ምንም ባላጠፋ ሁሉም ማድረግ ሲችል
ደካማ የሆነው ሕይወትን ሊያድለን ስለወደደ ነው። ሃሌሉያ። የሊቀ ካህናቱ አለቃ ሐና ጌታችን ኢየሱስ ክርስቶስን እንደ ታሰረ ወደ ቀያፋ ሰደደው። የካህናት አለቆችና ሕዝቡ በጌታችን በኢየሱስ ክርስቶስ ላይ ለሞት የሚያበቃ የሐሰት ምስክር ይፈልጋሉ። ብዙ የሐሰት ምስክሮች መጡ፣ አንዳቸውም ክፉ ነገር አላገኙበትም። 2 ሰዎች ተነስተው ይሄ የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ ያለው ነው አሉ። ምስክርነታቸው ግን አልተስማማም። ሌሎች ተነስተው በእጅ ያልተሠራ ሌላ ቤተ መቅደስ እሠራለሁ ሲል እኛ ሰምተነዋል አሉ። ጌታችን ግን አንዳች አልተናገረም። የካህናቱ አለቃ ከአደባባይ መካከል ተነስቶ እነዚህ ይህን ሁሉ ሲያሉ ሲያጣሉ አንድስ እንኳን አትመልስም አለው። ጌታችን ኢየሱስ ክርስቶስ ግን ዝም አለ፣ ምንም አልመለሰም። የካህናቱ አለቃ ደግሞ ጠየቀው፣ የብሩክ ልጅ ክርስቶስ አንተ ነህ ብሎ። ጌታም እኔ ክርስቶስ እንደሆንኩ አንተ ትላለህ። የሰው ልጅ በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ አላቸው። ሁሉም ተገረሙ። የካህናቱም አለቃ ልብሱን ቀደደ። እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? ራሳችን ካፉ ሰምተናል፣ እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ጮኹ። ፊቱን በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታህ ማን ነው? ተናገር ይሉት ነበር። ምራቅ ያበዛላቸው ዘንድ ባፋቸው ውሃ እየጨመሩ ደም ግባቱ በሚያምር በጌታችን ፊት ላይ ተፉበት። ራሱን በበትር ደበደቡት። በነጋ ጊዜ ጌታችን ኢየሱስ ክርስቶስን ይገድሉት ዘንድ የካህናት አለቆች ተማከሩ። በገመድና በሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ በተነጠፈ ድንጋይ ላይ እየጎተቱ ወሰዱት። ያለ ርኅራኄ መቱት። ብዙ በደበደቡት ጊዜ ፈጽሞ ከምድር ላይ ወደቀ። እየደበደቡ ከፊታቸው አቆሙት። መቆም አቅቶት እስኪወድቅ ድረስ ዳግመኛ ደበደቡት። ያንገላቱ እየደበደቡ ወደ ጲላጦስ ወሰዱት። ጌታችን ኢየሱስ ክርስቶስ የነገሥታት ንጉሥ ሲሆን የጴንጤን አገር ሰው በሆነ በይሁዳ ገዢ በጲላጦስ ፊት ቀረበ። አይሁድ ከጲላጦስ ፊት አቁሞ ከሰሱት። ጲላጦስ ይህ ሰውን ወደ እኔ ያመጣችሁት በደሉ ምንድን ነው አለ። አይሁድ በደለኛ ነው፣ ሰንበትን ሽሯል አሉት። ለቄሳር ግብር እንዳይሰጥ ሕዝቡን ሲያስክዳቸው ሲከለክላቸው ነበር። እኔ የእስራኤል ንጉሥ ነኝ ይላል፣ ሰንበትን አያከብርም፣ የታመሙትን በሰንበት ፈውሳል፣ ሙታንን በሰንበት አስነስቷል፣ በሥራው ሁሉ ሰንበትን ሻሪ ነው እያሉ ጮኹ። እነርሱ እንዲህ ሲያጣሉትና ሲያካስሱት አንዳች አለመመለሱ ጲላጦስን ገረመው። ለሚከሱት ሰዎች አንዳች አይመልስላቸውም፣ የሚያጣሉትን ሰዎች አይረግማቸውም። ዝምታው ጲላጦስን ደነቀው። የሚከሱት ክስ ደግሞ ለሞት የሚያበቃው አይደለም። እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድ በጌታችን በኢየሱስ ክርስቶስ ላይ የሌባና የወንበዴ ፍርድ ፈረዱበት። ይህ ሰው ተሰቅሎ መሞት አለበት ብለው ፈረዱበት። አሳልፎ የሰጠው ደቀ መዝሙሩ ይሁዳ የሞት ፍርድ እንደተፈረደበት ሲሰማ ከሕዝቡ መምህራንና ከካህናት አለቆች የተቀበለውን 30 ብር መልሶ ብራችሁን ውሰዱ፣ ይህን እውነተኛ ሰው ያስገደልኩ እኔ ነኝ አለ። እኛ ካንተ አንተ ከኛ ምን አለህ? ለራስህ እወቅ አሉት። ሊቀ ካህናቱ
አንዴ የሚፈልጉትን በእጃቸው አስገብተዋልና። ይሁዳ ብሩን ከአዳራሽ በትኖ ወደ ታላቅ እንጨት ሄዶ በእንጨት ላይ ገመድ አስሮ ተሰቀለ። ጲላጦስ ወደ ሄሮድስ እንዲወስዱት ነገራቸውና ጌታችን ኢየሱስ ክርስቶስን ወደ ሄሮድስ ሰደደው። የገዢዎች ገዢ ሲሆን በትሕትና ሄደ። የመጥምቁ ዮሐንስን አንገት ያስቆረጠው የታላቁ ሄሮድስ ልጅ ሄሮድስ አንቲጳስ ጌታችን ኢየሱስ ክርስቶስን ዘበተበት። ሄሮድስ ጌታችንን ብዙ ነገር እየጠየቀ ቢመረምረውም ጌታችን ግን አንዳች ቃል አልተናገረም ነበር። ዝምታው የተመቻቸላቸው ጸሐፍትና የካህናት አለቆች በደለኛ ነው፣ ክፉ አድራጊ ነው እያሉ ሰደቡት። ሄሮድስ ጌታችን ይገረፍ ዘንድ አዘዘ። ለመጥምቁ ዮሐንስ አንገት ያራራ ንጉሥ ሄሮድስ አንቲጳስ ጌታንም ለግርፋት አሳልፎ ሰጠው። ሄሮድስ ሥጋው እስኪቆራረጥ ደሙ በምድር እንደ ውሃ እስኪፈስ ድረስ አስገረፈው። ሞትም ይገባዋል ብሎ ወደ ጲላጦስ መልሶ ላከው። እርሱ የነገሥታት ንጉሥ ሲሆን በትሕትና ራሱን ዝቅ አድርጎ መከራ በመቀበል ከሄሮድስ ወደ ጲላጦስ ተመላለሰ። በእርሱ ምክንያት ነገሥታቱ ተወዳጁ። በመከራው በመገረፉ ፍቅርን አደረገ። ጲላጦስ አደባባይ አውጥቶ ጌታችን ኢየሱስ ክርስቶስን መልሶ መላልሶ ጠየቀው። ነገር ግን ለሞት የሚያበቃው ነገር አላገኘምና ግራ ገባው። በየበዓሉ በወህኒ ካሉ በበደል ከታሰሩ አንድ እስረኛ ይፈታላቸው ዘንድ ልማድ ነበራቸው ለሕዝቡ። በዚያ ወራት የወንበዴዎች አለቃ በርባን የሚባል በሕዝብ ደም የተነከረ ሁሉ የሚፈራው ወንበዴ በወህኒ ነበር። ክርስቶስን እንደ ወንበዴ ቆጥረው ከበርባን ጋር አቀረቡት። ትሕትናው የበዛ ትዕግሥቱ ወሰን የሌለው በሥጋ የተገለጸ ጌታ ከበርባን ጋር ሕዝቡ በተሰበሰበበት አደባባይ ቆመ። ጲላጦስ መኳንንቱና የካህናት አለቆች ጌታችንን በቅናት እንደያዙት ስለሚያውቅ ይምሩታል ብሎ በርባንን ልፍታላችሁ ወይንስ ክርስቶስን አላቸው። በርባን አሉ ሁሉም በአንድ ድምፅ። ብዙዎችን ያስለቀሰው ነፍሰ ገዳዩ ወንበዴው ሽፍታው በርባን ይፈታልን አሉ። በርባን አሉ። ሕይወትን የሰጣቸውን ጌታ ረስተው አበርክቶ የመገባቸውን ሕይወት የሆነውን ቃል ካንደበቱ ያደመጡ ሁሉ ኢየሱስን ስቀለው፣ ለበርባን እንደ ልማዳችን በበዓሉ ምሕረት ይደረግለት አሉ። በርባን ይሻለናል አሉ። በአዳም አንጻር ወንበዴው በርባን ተፈታ። ጲላጦስ ደጋግሞ ጠየቃቸው። በደል አላገኘውበትምና ኢየሱስ ክርስቶስን ገርፌ ልተወው እያለ በታላቅ ቃል እየጮኹ አይሆንም፣ ኢየሱስን ስቀለው አሉ። እንደ በደለኛ ቆጠሩት። ምሕረትን የሚያደርገውን ኀጢአትን ይቅር የሚለውን ኀጢአተኛ ነው አሉ። ለባህሪው ኀጢአት የማይስማማውን ንጹሕ ባሕሪ ኢየሱስ ክርስቶስ የሁላችንን በደል ተሸከመ። ኀጢአትን የሚያስተሰርየው እርሱን ኀጥ ነው አሉት። ስታመነዝር አገኘናት ብለው በሙሴ ሕግ በድንጋይ ተወግራ ትሙት ብለው እንዲፈርዱባት ያመጧትን ሴት እርሱ ግን አስቀድሞ ሐሳባቸውን ተረድቶ ከእናንተ ኀጢአት የሌለበት ይችን ሴት ይውገራት አላቸው። ወደ ሴቲቱ ዞሮ ልጄ ሆይ እኔም አልፈርድብሽም፣ በደህና ሂጂ፣ ዳግም አትበድዪ አላት። አይሁድ ግን ኀጢአትን የሚያስተሰርየው እርሱን ኀጢአተኛ ነው አሉት። አስቀድሞ በቅዱሳን ነቢያት ጀርባዬን ለግርፋት ሰጠው ብሎ ትንቢት ያናገረውን አላስተዋሉምና እጆቹና እግሮቹን አስረው ገረፉት።
የኃይሉን ጽናት የእጆቹና የእግሮቹን ልዕልና ላስተዋሉምና ገረፉት። መጥምቁ ዮሐንስ የእግሮቹን ጫማ ማሰሪያ ለመፍታት አይገባኝም ብሎ ክብሩን የገለጸውን ጌታ እጆቹና እግሮቹን አሰሩት። በገመድና ባለንጋ ቁጥሩን እያሳሳቱ ከልማዳቸው ውጭ ገረፉት። የማይገረፍ አምላክ በዚህ ሥጋ ተገረፈ። ጲላጦስ ወደ አይሁድ ወጥቶ አንዲትስ እንኳን በደል አላገኘሁበትምና እነሆ ወደ ውጭ አወጣሁት አላቸው። የሸዋ አክሊል በራሱ ላይ አድርገውበት ፊቱ በደም ተሸፍኖ በግርፋቱ ብዛት ሥጋው እየተቆራረሰ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናት አለቆችና ብላቴኖቻቸው ጌታችንን ባዩት ጊዜ ስቀለው ብለው ጮኹ። ጲላጦስም እኔስ ያገኘሁበት በደል የለም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛስ ስጋለን ራሱን የእግዚአብሔር ልጅ ነኝ ብሏል፣ እንደ ሕጋችን ሊሞት ይገባዋል አሉ። ኢየሱስ ክርስቶስ ግን በእውነት የእግዚአብሔር ልጅ ነው። የእግዚአብሔር ልጅነቱን አረጋግጧል። ሙሴና ኤልያስም በደብረ ታቦር የእግዚአብሔር ልጅ ብለውታል። የምስጢር መላእክተኛው ቅዱስ ገብርኤል ለእናታችን ለቅድስት ድንግል ማርያም የብስራቱን ዜና ይዞ ሲመጣ ክቡር ልዑል ነው፣ የእግዚአብሔር ልጅ ይባላል ነው ያላት። እርሱ በእውነት የእግዚአብሔር የባሕሪ ልጅ ሲሆን የእግዚአብሔር ልጅ ነኝ ብሏል ብለው ይሰቀላሉ። ጲላጦስ ገርፎ ሊተወው ቢወስንም የሕዝቡ ጩኸትና ቁጣ በረታ። የለመኑት እንዲሆንላቸው ፈረደበት። ጲላጦስ ንጉሣችሁን ነው አላቸው። ሰቅለህ በሞት አርቅልን ብለው ጮኹ። ንጉሣችሁን ልስቀለው አላቸው ጲላጦስ በድጋሚ። የካህናቱም አለቆች መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ስቀሉት ብሎ ሰጣቸው። ይሰቅሉት ዘንድ የሚሰቀልበትን መስቀል አሸክመው የንጉሥ የቄሳር ስዕል ወዳለበት ወደ ቀራንዮ እየገፉና እየገረፉ እየጎተቱ ወሰዱት። የምትወዱት ሰዎች አልቅሱለት። ኢየሱስ መድኃኒትየ። ቀራንዮ በደረሰ ጊዜ ከሁለት ወንበዴዎች ጋር ሰቀሉት። ሰማይን የዘረጋ አምላክ በእንጨት መስቀል ላይ ሰቀሉት። ቀይ ግምጃ ለበሱት። ከአመፀኞች ጋር ተቆጠረ የሚለው ትንቢት ተፈጸመ። እጆቹና እግሮቹን በሚስማር ከመስቀሉ ጋር ቸነከሯቸው። በችንካር የተበሱት እጆቹና እግሮቹ ደም አዘነቡ። ምሕረት ያደረጉ አዳምን የፈጠሩ እጆች ተቸነከሩ። ወንጌልን በሚያስተምርበት ጊዜ እውር የሆነ ሰው አምጥተው በእጁ ዳሶ ያድነው ዘንድ ለመኑት። ጌታችንም በእጁ ይዞ በምራቁ ቀብቶ ዓይኖቹን ዳሰሰውና አበራለት። ልምሾ የሆኑት አንካሶችም በሽተኞችን፣ ደዌ የጸናባቸውን፣ ጋኔን የሚጥላቸውን፣ አጋንንት ያደረባቸውን በእጁ እየዳሰሰ አዳናቸው። አይሁድ ግን እኒህን እጆች በሁለት ችንካር ቸነከሩት። ናይን በምትባል ሀገር አንድ የሞተ ብላቴና በእጁ ይዞ አንተ ብላቴና ተነስ ብሎ አስነሳው። አይሁድ ግን እኒህን እጆች ቸነከሯቸው። ከዳን እስከ ቤርሳቤህ በአይሁድ አገራት የተመላለሱ
የጠፉትን በጎች ለመፈለግ 33 ዓመት ከ3 ወር የተመላለሱ እግሮችን አይሁድ በመስቀል ቀኖት ቸነከሯቸው። መከራ ቢያጸኑበትም እርሱ ግን አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ። በመቸንከሩ የሞትን ችንካር አጠፋልን። ጌታችን ኢየሱስ ክርስቶስን በእንጨት መስቀል ላይ ሰቀሉት። የእግዚአብሔርን ሥጋ በሰቀሉት ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። እርሱ በሚሰቅሉት ፊት መከራን ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማው የተነሳ ምድር የምትንቀጠቀጥለት እርሱን ደካማ እንጨት ተሸከመው። እርሱ ግን ከአብ ከመንፈስ ቅዱስና ከራሱ ጋር ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኀጢአትን ያጠፋ ዘንድ ተሰቀለ። ስለኛ በሥጋው በመስቀል እንጨት ተሰቀለ። ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። ሙሴ አሮዬ በትርን በገዳም እንደሰቀለው እርሱም በእንጨት ላይ ተሰቀለ። በእርሱ ያመኑ ሁሉ ይድኑ ዘንድ የክብር ባለቤት እርሱ ስለኛ በእንጨት ላይ ተሰቀለ። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር እንዳለ ሐዋርያው። የተሰቀለበት ቦታ ለሀገር አቅራቢያ ነበርና በዚያ የሚያልፉ ሁሉ ይሰድቡት ነበር። በጎዳና የሚያልፉት ሁሉ እስቲ ራሱን ያድን እያሉ ዘበቱበት። በግራና በቀኝ የተሰቀሉትም አቃለሉት። እርሱ ግን በኀጢአት ሳሉ እንዳይሞቱ ስለ እነርሱ ለመነላቸው። አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ። እናቱ ድንግል ማርያም ስለ ልጇ መሰቀል አለቀሰች። አንጀት በሚቆራርጥ በጽኑ ለቅሶ አነባች። ለልጄ ላልቅስለት ብቻውን ነው፣ ወንድምም እህትም የለውም። በአንተ ራስ ላይ የተደፋው የሾህ አክሊል በእኔ ራስ ላይ በሆነ፣ እኔ ስለ አንተ በተጨነቅኩልህ እያለች እናታችን ድንግል ማርያም ታለቅስ ነበር። አብረዋት ያሉት ሶሎሜ፣ ዮሐና፣ ማርያም መግደላዊት ሴቶች ሁሉ ይደግፏት ነበር። ለቅሶዋ እጅግ ያሳዝን ነበር። ለቅሶዋን እያዩ ሴቶች ሁሉ ያለቅሱ ነበር። ከአይሁድ ወገን የሆኑ ሴቶች ግን ተገዳደሯት። ስታለቅስ እያዩ በአንቺ ልጅ ምክንያት ልጆቻችንን ከጭናችን እየነጠቀ ሄሮድስ ገሎብናል፣ በቀላችን ዛሬ ተመለሰ እያሉ ዘበቱባት። በእንጨት ላይ ሰቀሉት። በቀኖት ቸነከሩት። ራሱን በዘንግ መቱት። ጎኑን በጦር ወጉት። ለጉበኞች እስራኤል ከአንድ ድንጋይ ያጠጣቸውን ለጥሙ ከገርቤ ጋር የተቀላቀለ ሐሞትን አጠጡት። 6 ሰዓት ሲሆን ፀሐይ ብርሃኗን ከለከለች። በምድር ሁሉ ላይ ጨለማ ሆነ። የቤተ መቅደስ መጋረጃ ከሁለት ተቀደደ። 9 ሰዓት ሲሆን ቅድስት ነፍሱ ከቅድስት ሥጋው ተለየች። የማይሞት እርሱ ሞተ። ሞትን ይሽረው ዘንድ ሞተ። ሙታንን ያድናቸው ዘንድ ሞተ። በሄደበት የተከተለው ሕዝብ አበርክቶ ሲመግባቸው የነበሩ 5 ገበያ ሕዝብ አንዳቸውም መከራ እስከሚቀበልበት እስከ ቀራንዮ አልዘለቁም። ከደዌ ሥጋ የገላገላቸው፣ ከአጋንንት ቁራኝነት ያላቀቃቸው፣ የዓይናቸውን ብርሃን የመለሰላቸው ሁሉ በቀራንዮ አልታዩም። ይህን የጌታን መከራና ሕማም የምትናገር ቅድስት ቤተ ክርስቲያን በሰሞነ ሕማማት ዓርብ ሰርክ ሲሆን የስግደቱ ሥርዓት ሲጠናቀቅ ሕዝቡ በሰሞነ ሕማማት የሠራውን ኀጢአት ለካህኑ እየነገረ ካህኑም በወይራ ቅጠል እየጠበጠበ ተጨማሪ ስግደት ያዛል። ከጌታ መያዝ ጀምሮ ምግብ ያልቀመሱ
እመቤታችንና ሐዋርያትን ለመዘከር 2 ቀን የሚያከፍሉ እህል ውሃ ሳይቀምሱ ያድራሉ። ጠዋት ቅዳሜ ስዑር ምእመናኑና ካህናቱ ወደ ቤተ ክርስቲያን ይሰበሰባሉ። የጠዋቱ ጸሎት ሲፈጸም ክርስቶስ በመስቀሉ ሰላምን አደረገ የምስራች እየተባለ በቤተ ክርስቲያን ለተሰበሰበው ሕዝብ ሁሉ ቄጤማ ይታደላል። ልክ የኖኅ ርግብ የጥፋት ውሃ መቅለሉን ምድር ከጥፋት መጽዳቷን ለማብሰር ለምለም ቄጤማ ባፏ ይዛ ለ8ቱ ነፍሳት የምስራቹን እንደተናገረች የምስራች ምልክት የሆነው ቄጤማ በአባቶች ካህናት ይታደላል። ሕዝቡ ቄጤማውን እያሰረ እንደ ኖኅ ርግብ በክርስቶስ ቤዛነት በጌታ መሞት የኀጢአት ባሕር ደረቀ፣ ኀጢአት ሞተ ነፍስ ከሰው ልጆች ተወገደ፣ ለአዳምና ለልጆቹ የምስራች ተበሰረ፣ ገብረ ሰላመ መስቀሉ በመስቀሉ ሰላምን አደረገ፣ ሰላምን ፈጠረ ይላሉ ለሚመለከታቸው ሁሉ። ስንዷ እመቤት የከበረችው ቤተ ክርስቲያን አንዳችም ነገር ያለ ምክንያት አታደርግም። በምስጢር የከበረች በሥርዓት ያማረች ናት ቅድስት ቤተ ክርስቲያናችን። በቤተ ክርስቲያን ላልተገኙ ምእመናን ካህናት በየሰበካቸው ልብሰ ተክህኖ ለብሰው መስቀልና ቃጭል ይዘው በየመንደሩ እየዞሩ ቄጤማውን የምስራች እያሉ ያድላሉ። የኀጢአት ባሕር ደርቋል፣ ክርስቶስ በደሙ አድኖናል እያሉ። ይቺ ቅዳሜ ሰንበተ አባይ ትባላለች። የፊተኛይቱ ቅዳሜ እግዚአብሔር ፍጥረታትን ፈጥሮ ከሥራው ያረፈበት ዕለት እንደሆነች፣ ይቺ ደግሞ የ3 ዓመት ከ3 ወር የማዳን ሥራውን በመስቀል ላይ ፈጽሞ በከርሰ መቃብር አርፎ የዋለባት ዕለት ናት። ቅዳሜ በሌላ አጠራር ቅዳሜ ስዑር ትባላለች። ስዑር መባሏ በዓመት 1 ቀን ስለምትጾም ነው። ቅዳሜ ምሽት ለእሁድ አጥቢያ ሞት ሊይዘው ያልቻለ ጌታችን ኢየሱስ ክርስቶስ በሲኦል ላሉ ነፍሳት የምስራቹን ነግሮ በደሙ መፍሰስ ከሲኦል አውጥቶ በሞቱ ሞታችንን የሻረበት፣ ነፃነት ያገኘንበት፣ ሰይጣን የታሰረበት፣ ሞትን ድል አድርጎ የተነሳበት ቀን ነው። በፍቃዱ ሞተ፣ ወዶ ተቀበረ፣ ሞትን ይገለው ዘንድ ሞተ፣ የሞቱትን ያድናቸው ዘንድ ሞተ፣ የተቀበሩትን ያስነሳቸው ዘንድ ተቀበረ፣ ሕያዋንንም ይጠብቃቸው ዘንድ ያደፉትን ያነጻቸው፣ ኀጣንንም ያጸዳቸው፣ የተበተኑትን ይሰበስባቸው፣ የበደሉትን ወደ ክብር ወደ ጌትነት ይመልሳቸው ዘንድ የማይሞት እርሱ ሞተ። በመለኮቱ ሞት ሳይኖርበት በሥጋ ሞትን ገንዘብ አደረገ። ሞትን አሸንፎ ተነሣ። ጥንተ ጠላታችን አጋንንትን ከእግሮቻችን በታች ጣለልን። በእርሱ ሞት ሕይወትን አገኘን። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ሞታችንን ሞቶ ሕይወቱን ያደለን ጌታ ኢየሱስ ክርስቶስ ጨለማን ያሳደደው ብርሃን፣ ዓለምን ሁሉ ያበራው ፋና፣ የማይናወጥ መሠረት፣ የማይፈርስ ግንብ ነው። ኢየሱስ ክርስቶስ የማይሰበር መርከብ፣ የማይሰረቅ ማኅደር፣ ያማረ ቀንበር ነው። ከእሳቱ ወላፈን በሞቱ አዳነን። ብርሃናትን የተጎናጸፈ ጌታ በሦስተኛው ቀን ሞትን ድል አድርጎ ተነሣ። ሰማይ ደስ አለው፣ ምድር ደግሞ ሐሴትን አደረገ። የምድር መሠረቶች ሁሉ መለከት ነፉ። ተራሮች፣ ኮረብቶች እጅግ ደስ አላቸው። ኢየሱስ ክርስቶስ ከሙታን ተነስቶአልና ምድር በክርስቶስ ደም ታጥባና ከብራ ፋሲካን አደረገች። ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ
ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ሞትን ድል የነሳህ ጌታዬ አምላኬ ሆይ ለአንተ ጌትነትና ክብር ምስጋናም ይገባል። አሜን። በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ ሺውን ባህያ መንጋጋ ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት ያስቀድም ሺውን ባህያ መንጋጋ ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት ያስቀድም ወንጭፍም የለኝ ሰረገላ ትምክህት አላውቅም ካንተ ሌላ በጸጉሬ መሃል ሞገስ ሆነ የሆነው ሁሉ ባንተ ሆነ ሺውን ባህያ መንጋጋ ውዴ ስላለ ከኔጋ ሶምሶም ጉልበታሙ ተባልኩ አንተን ከፊት ያስቀድም